Hi ladies, free ሆነ የኤአይ ኮርስ ስፔሲፊካሊ ፎር ወመን ላስተዋውቅሽ። ስልጠናው ታርጌት ያደረገው ስፔሲፊካሊ ሴቶችን ሲሆን የጀንደር ጋፑን ስፔሻሊ ቴክኖሎጂን ከመጠቀም አንጻር ኤአይን ከመጠቀም አንጻር ያለውን ፉልፊል ለማድረግ ነው ማለት ነው። ፕሊዝ ዩዝ ዲስ በጣም አሜዚንግ ኦፖርቹኒቲ። እኔ ኦልሬዲ ትሬኒንግ ነው ወስጃለሁ። 3 ሰዓት ትሬኒንግ ነው ይላል። ኦፍኮርስ ሃፍ ዴይ ነው የፈጀብኝ እና መጨረሻ ላይ ሰርተፊኬት አለው። የተለያዩ የኤአይ ቱሎችን ማክሲማይዝ ለማድረግ እና እንዴት አድርገሽ ስራሽ ላይ አፕላይ እንደምታደርጊ በደንብ አድርጎ ያሳይሻል። ስፔሲፊካሊ ቱሎቹ ደግሞ ደስ የሚለው ለሴቶች በጣም ፍሬንድሊ ናቸው እና ፕሊዝ ዩዝ ዚስ ኦፖርቹኒቲ። ኮሜንት ሴክሽን ላይ ያስቀምጥልሻለሁ። ከዛ በዛ ሊንክ ተጠቅመሽ ሬጅስተር አድርጊና ስልጠናውን ጀምሪ። በጣም ይጠቅምሻል። አት ዘ ኤንድ ኦፍ ዘ ትሬኒንግ ኢት ሃዝ ኦልሶ ሰርቲፊኬት አለው። ባይ ዘ ዌይ ከዚህ ትሬኒንግ ጋር ተያይዞ ለ150 ሴቶች ስኮላርሺፕ ይሰጣል። የሚጠይቃቸው ጥያቄዎች አሉ ከታች እነዛን ጥያቄዎች በአጥጋቢ ሁኔታ ከመለሽ ስኮላርሺፕ ለ150 ሴቶች አሉ። ፕሊዝ ዩዝ ኦፖርቹኒቲ ለማለት ነው። ኢንጆይ ኢት።